ሰላም ጤና ይስጥልን እንደምናችሁ። የኮምፒውተሩ ፍጥነት እየዘገየበት ወይም እየከፈተ ሲከፍት በፈር እያደረገ ያስቸግሮታል። ይህንን ችግር ለመቅረፍ ሶስት መሰረታዊ ነገሮችን ማስተካከል ብቻ ይጠበቅበታል። ይህንንም በ3 ደቂቃ ውስጥ አሳያችኋለሁ። አብራችሁን ቆዩ። መልካም ቆይታ። ቴምፕ ፋይሎችን ማጥፋት። ቴምፕ ፋይሎችን ለማጥፋት ምንድነው የምናደርገው? ዊንዶ ፕላስ አር ሁለቱንም እኩል ነው የምንነካው። ሁለቱንም በነካን ጊዜ እንደዚህ አይነት ዲስፕሌይ ያመጣል። እሱ ጋር ምንድነው የምናደርገው? እዚህ የሚመጣልን ዲስፕሌይ ላይ በሁለቱም በኩል ፐርሰንት አድርገን ቴምፕ ብለን እንጽፋለን። ቴምፕ ብለን ስንጽፍ ብዙ ፋይሎች ይመጡልናል። እነሱን ፋይሎች ምን እናደርጋለን? ኮንትሮል ፕላስ ያርገን ሰሌክት እናደርጋለን። ከዛ ሽፍት ፕላስ ዲሊት። ይህ ፐርማነንትሊ እንዲጠፉልን ያደርግልናል ማለት ነው። ሁለተኛው ላይ ምንድነው የምናደርገው? ራሱን ያውኑኑ ስቴፕ እንደግማለን። ነገር ግን የምንቀይረው ምንድነው? ቴምፕ ያልናትን ፐርሰንቶቹን ምን እናደርጋለን? እናጠፋቸዋለን። ፐርሰንቶቹን አጥፍተን ሰርች በምናደርግበት ጊዜ እንደዚህ ይመጣል። ኦልሬዲ የኔ ጠፍቷል። ሶስት የሚመጣው ብዙ ፋይሎች እንደቀደሙ ኦል ሰሌክት አድርጎ ዲሊት ማድረግ ነው። የሶስተኛው ደግሞ እዚሁ ላይ የምናደርገው ምንድነው? ፕሪፊጅ ብለን ማጥፋት ነው። እዚህ ጋር አማርኛ ነው የኔ። ወደ ምን እንቀይረዋለን? ወደ እንግሊዘኛ እንቀይረዋለን። እዚህ ጋር ምንድነው የምንጽፈው? ፕሪፊጅ። ብዙ ጊዜ የምትጠቀሙት ከሆነ ደግሞ እዛው ላይ ይኖርላችኋል። እኔ ስለምጠቀመው እዚህ ጋር ላይ ሰሌክት አደርጋለሁ እሱን ማለት ነው። ከዛን እንደዚህ ያመጣልኛል። እነዚህን ድጋሚ ሰሌክት አደርጋቸዋለሁ። ከዛን ዲሊት አደርጋለሁ። ፐርማነንትሊ ዲሊት አደርጋለሁ። እዚህ ጋር የሚመጣልኝን ስኪፕ ማለት ነው። እዚህ ጋር ስኪፕ እለዋለሁ። እዚህ ጋር የመጀመሪያውን ስቴፕ ምን አለን ማለት ነው? ጨረስን ማለት ነው። ሁለተኛ ስቴፕ ላይ ደግሞ ምንድነው የምናደርገው? ስታርታፕ አፕሊኬሽኖችን ዲሴብል ማድረግ ነው። ስታርታፕ አፕሊኬሽኖችን የምናገኝበት ሁለት መንገድ አለ። አንደኛ ሰርች በተናችን ላይ ሄደን ታስክ ማናጀር ብለን መጻፍ ነው። ታስክ ማናጀር ብለን ስንጽፍ እንደዚህ ከላይ እንደምታዩት እዚህ ማውዝ እንደሚያሳያችሁ ምን ያመጣላችኋል? ታስክ ማናጀር ብሎ ያመጣላችኋል። እሱን መክፈት ነው። ሁለተኛው ስቴፕ ደግሞ እዚህ ጋር ባዶ ቦታው ላይ ጥቁር ላይ ራይት ክሊክ ስታደርጉ ታስክ ማናጀር የሚላለ በሱ መንገድ መክፈት ትችላላችሁ። ይሄንን ማለት እዚህ ጋር ይሄንን እንደከፈተን ምንድነው የምናደርገው? ስታርታፕ የሚላለ እዚህ ጋር ማውዝ የሚታያችሁ ከሆነ ስታርታፕ የሚለውን ስትነካው ኢኔብል ይሆናሉ። ስታተስ ኢኔብል የሆኑትን የማንፈልጋቸው ከሆኑ እነሱን ዲሴብል። እነዚህ ስታርታፕ ማለት ኮምፒውተራችንን ስንከፍተው አብሮ የሚነሱ ናቸው። እነሱን ምን እናደርጋለን? ዲሴብል እናደርጋለን። አሁን እኔ ጋር ኤኒ ዲስክ አለ። እሱን ምን አደርጋለሁ? ዲሴብል አደርጋለሁ። ግን ብዙ ኮምፒውተሮች ላይ ዴስክቶፖች ላይ ፓወር ግዝ፣ ኢንተርኔት ዳውንሎደር ምናምን ስታርታፕ ላይ ይኖራሉ። እነሱን ምን ማድረግ ይጠበቅባቸዋል? ዲሴብል። አሁን እዚህ ጋር እኔ አይፒ ሜሴንጀር አለ። እሱንም ዲሴብል አደርገዋለሁ ማለት ነው። ይሄ ሁለተኛው ነው። ይሄን ካረግን በኋላ ሶስተኛው ላይ ስንሄድ ምንድነው የምናደርገው? የባትሪ ፐርፎርማንሳችንን መጨመር ነው። እሱን እንዴት ነው የምንጨምረው? እዚህ ጋር ኮንትሮል ፓናል ብለን እንጽፋለን። ኮንትሮል ፓናል ብለን ከጻፍን በኋላ የሚመጣልንን ኦፕሽን እንደዚህ ይመጣልናል። ይሄን አሁን ስለቀየርኩት ነው። ብዙ ጊዜ እናንተ ላይ እንደዚህ ሊሆን ይችላል የሚመጣላችሁ በካታጎሪ። እሱን ወደ ምን ትቀይሩታላችሁ? ስሞል ኦር ላርጅ። ስሞል ኦር ላርጅ ከቀየርን በኋላ ምን እንፈልጋለን? ፓወር ኦፕሽን የሚል ፓወር ኦፕሽንን ካገኘን በኋላ ቼንጅ ፓነል የሚል አለ። እሱን እንነካለን። እዚህ ጋር ቼንጅ አድቫንስ የሚል አለ። እሱን ስንነካው እንደዚህ ቦክስ ያመጣልናል። እሱን ወደ መጨረሻ ስንወስድ ምን ያመጣልናል? ፕሮሰስ ፓወር ማኔጅመንት የሚል አለ። እሱን እንነካና ሚኒመም እና ማክሲመም የሚል አለ። እነሱን በሁለቱም በኩል 100 እናደርግና አፕላይ ብለን ኦኬ እንለዋለን። ይሄን ከጨረስን በኋላ ምን ማድረግ ነው የሚጠበቅብን? ኮምፒውተራችንን ሪስታርት እናደርጋለን። ይሄን ባረጋችሁ ቅጽበት ኮምፒውተራችሁ ከነበረበት ፍጥነት እጥፍ ይጨምራል። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ያሳውቁኝ። መልካም ጊዜ። ቻው ቻው።